ኮንፊደንስ ማለት አንገትን ቀና አድርጎ መሄድ አይደለም። ኮንፊደንስ ማለት ጮክ ብሎ ማውራት አይደለም። የሆነ አይነት አውራ ያለው ሰው የለም ሲገባ you just feel it በቃ you have to live it የሚኖር ነገር ነው ኮንፊደንስ። ኮንፊደንስ የሚባለው ሻዶህን ኮንፍሮንት ማድረግ ነው በቃ ባጭሩ። ወደ ገነት እያደገ ያለ ዛፍ ካለ ወደ ገነት ለማደግ necessarily ስሮቹ ወደ ሲኦል ማደግ አለባቸው። you don't perform confidence, you just live it, you cannot fake it. fake it የሚል ሰው ራሱ ሲሰሙ don't እንዳታምናቸው። የሆነ ሰው እንትን ታውቃለህ ሲል አዎ አውቃለሁ ለማለት የሚያስችል አይነት ዝግጅት ያስፈልጋል። ቀጥ ብለህ ለመቆም የሚያስችል ማለት ነው። አይ አላውቀውም የሚል ሆርሞናል ዲፍሌሽን የሚያመጣ ዝቅ የሚያስደርግ የሚያስጎነብስ አይነት ችሎታ ይዘህ ከሆነ ሄድከው ይቀጠቅጣል ያገኘ ሰው በሙሉ። ይሄንን ፌክ አድርገህ የምታልፈው ከመሰለ አይሰራም። ለዚህ የሚሆን አንድ 4 ክራይቴሪያዎች ላስቀምጥላችሁ አንድ ሰው ኮንፊደንት ሊሆን የሚችልባቸውን ማለት ነው። ይሄ ቪዲዮ ስለ ኮንፊደንስ ነው። ሰሞኑን አንድ የሆኑ ቪዲዮዎች እያየሁ ነበረ ዩቲዩብ ላይ። እኛም ሀገር የሆኑ ልጆች ስለ ኮንፊደንስ ሲያወሩ ሲከራከሩ ምናምን አየሁና አይ ቲንክ ሌትስ ሴይ የሆነች ነገር በዚህ ጉዳይ ላይ ለምን አንልም ብዬ አሰብኩኝ። ኮንፊደንስ በተለያየ መልኩ ኢንተርፕሬት ሊደረግ ይችላል። ኮንፊደንስን በአማርኛ ምን እንበለው? መብቃት፣ በራስ መተማመን እንበለው እና በሁለት ሀሳቦች መሀል ያለ ኮንፍሊክት ነው ያየሁት። አንድ ሰው እስከሚያደርገው ድረስ ወይም አንድ ነገር ላይ ብቁ እስኪሆን ድረስ ፌክ እያደረገ ቢቆይ፣ ይሄ ፌክ ኢት ቲል ዩ ሜክ ኢት ምናምን የሚባል ነገር አለ፣ ለያስመሰለ ምናምን በዛ ነገር ላይ ቢቆይ ኮንፊደንት የመሆን እድል አለው በነገሩ ላይ የሚል ሀሳብ ነገር ሰምቻለሁ። ከዛ አይ ኮንፊደንስ ኢዝ ሞር አንድ ነገር ማወቅ የሚልም ነገር በዚህና የሁለቱን ኮንትሮቨርሲዎች ምናምን እያየው ነበረ። አይ ቲንክ የተወሰኑ ነገሮች በዚህ ጉዳይ ላይ ብንል ነገሮችን ያጠራል ብዬ አስባለሁ። ኮንፊደንስ ሚስ አንደርስታንድ የተደረገ ነገር ይመስለኛል ዲስ ዴይስ። ኮንፊደንስ ማለት አንገትን ቀና አድርጎ መሄድ አይደለም። ኮንፊደንስ ማለት ጮክ ብሎ ማውራት አይደለም። የሆነ ሰው ላይ በጣም እንትን ማለት መጮህ ምናምን ዶሚኔት ለማድረግ መሞከር፣ ኢቭን ራሱ ዶሚኔሽን ራሱ እንደምናስበው ይሄ ሩሙን ለመቆጣጠር መሞከር እንደሱ አይደለም። አሁን አይ ቲንክ እንደውም በዚህ በአዲሱ ጀነሬሽን ኦራ የሚል ቃል መጥቷል እና አይ ቲንክ በጣም ገላጭ እንትን ይመስለኛል። የሆነ አይነት ኦራ ያለው ሰው የለም ሲገባ you just feel it በቃ ኮንፊደንስ ያለው ሰው በቃ ያስታውቃል። ኮንፊደንስ አለኝ ብሎ መናገር አይጠበቅበትም፣ ሾው ኦፍ ማድረግ አይጠበቅበትም። something ናቹራል ውስጣችሁ የሚመጣ ነገር ነው ብዬ ነው ማስበው። ራሱ ነው ሪፍሌክት የሚያደርገው፣ ከውስጥ ነው የሚወጣው መላችሁ። ለምንድን ነው በሲምፕል በሆኑ ነገሮች ኮንፊደንስን ሜዥር ለማድረግ እንሞክር። ለምሳሌ አንድ ካፌ ውስጥ የሆነ አይነት አስተናጋጅ አለ እንበል። ሰው ለመጀመሪያ ጊዜ እያስተናገደ ነው፣ ስራውን አያውቀውም። ሰው ሊያስተናግድ ወጣ እና የሆነ አይነት ነርቨስነስ ሰውዬ ውስጥ ኦብዘርቭ ታደርጋላችሁ። ምክንያቱም ስራውን ሰርቶት አያውቅም። ከዛ ይሄ ሰውዬ ኮንፊደንት እንደሆነ ሊያስመስል ሞከረ እንበል። ቀና አለ ምናምን፣ አሁን ሶሻል ሚዲያ ላይ እንደምናያቸው እዚህ ምናምን ነገር ብሎ ለማለት ሞከረ እና ሰው ሲያናግረው ፈርም ለመሆን ወይም አሰርቲቭ ለመምሰል ሞከረ። ድምፁን ይሄ እንዴት ነው የሆነ እንትን አላችሁ ሲባል አዎ አለን ምናምን የሆነ አለ አዎ ልክ ነው ምናምን አይነት የሆነ ቆፍጠን የማለት ቴንደንሲ አሳየን እንበልና ይሄን ሰውዬ ኮንፊደንት ነው ልንለው እንችላለን ወይ ብዬ ትንሽ ነገሩ እንድናስበው ፈለኩ። እና በእኔ እምነት ኮንፊደንስ በፐርፎርማንስ የሚመጣ ነገር አይደለም። you don't perform confidence, you just live it። ትኖረዋለህ ትሆነዋለህ እንጂ ፐርፎርም አታደርገውም። ፐርፎርማንስ አይደለም ኮንፊደንስ። እና ኢዝሊ ዲቴክተብል ነው። በተለይ ቦዲ ላንጉዌጅ የሚያነቡ ሰዎች፣ ጎበዝ የሆኑ ሰዎች ከገጠሙህ በቃ ይሰባብሩሃል፣ ያፈርሱታል። ምንም የተለየ ነገር የለህም። ምክንያቱም ኮንፊደንስ ፊት ላይ ይነበባል፣ ኮንፊደንስ አክሽን ላይ ይነበባል። የምታደርጋቸው ነገሮች ላይ ማለት በሰላም የተቀመጠ ሲኒ ምናምን ልትሰባብር ትችላለህ። ግን የመጀመሪያ ቀን ልታስተናግድ ወጥተህ አጉል ኮንፊደንት ለመሆን ምናምን አክት ለማድረግ የምትሞክር ከሆነ ድራሹን ታጠፋዋለህ። እዛ ጋር የማይደፋ የነበረ ውሃ ትደፋለህ። እና ኮንፊደንስ ፌክ የሚደረግ አይደለም። ኮንፊደንስ ኢዝ ሰምቲንግ የምትኖረው የምትሆነው ነገር ነው። ይሄ አሁን ባነሳነው ኤግዛምፕል ነገሩን እንየው ከተባለ ዋት ኢፍ አሁን ይሄ አስተናጋጁ ልጅ መቼ ነው ኮንፊደንት ነው ልንለው የምንችለው? ወይም እንዴት ኮንፊደንት ሊሆን ይችላል? አንድ አስተናጋጅ እንዴት ኮንፊደንት ሊሆን ይችላል? ወይ አንድ ሊስትሮ የሚሰራ ሰው፣ ወይ አንድ መካኒክ፣ ወይ አንድ የሆነ ስራ የሚሰራ ሰው እንዴት ነው ኮንፊደንት ሊሆን የሚችለው? ለዚህ የሚሆን አንድ 4 ክራይቴሪያዎች ላስቀምጥላችሁ አንድ ሰው ኮንፊደንት ሊሆን የሚችልባቸውን ማለት ነው። ኮንፊደንት ማለት በራስ መተማመን እንዲኖረው ሊያስተናግዳችሁ ሲመጣ ሂዝ አክቹዋሊ እያስተናገዳችሁ ነው። ከዛ
የሚያስተናግደውን ያውቃል ምናምን አይነት ሰው እንዲሆን የሚሰራውን የሚያውቅ ሰው እንዲሆን መጀመሪያው ኤክስፒሪየንስ ነው። ኤክስፒሪየንስ ማተር ያደርጋል። በቃ ማስትሪ ይፈልጋል። አንድ ነገር ላይ ጎበዝ የሆነ ሰው ዳዝንት ማተር ኢንተርቪው ስጠው፣ ነርቨስ እንዲሆን አድርገው፣ ስትረስፉል ኮንዲሽን ውስጥ ከተተው ይወጣል። ጉዳዩን የሚያውቅ ሰው በቃ ያውቃል። እና የመጀመሪያው ነገር ማወቅ ነው። ለማወቅ አንድ ሰው ማንበብ ካለበት ያነባል፣ በጉዳዩ ላይ መልፋት ካለበት ይለፋል። ቱ ሰም ኤክስተንት ከእንትን ጋርም ይገናኛል። በነገራችን ላይ ይሄ ሰልፍ ስቲም ጋር ይገናኛል። አንድ ሰው ምን ያህል ሰልፍ ስቲም አለው የሚባለው ምን ያህል ያውቃል የሚባለው እዛች ቦታ ላይ ነው። ሰውየው በጣም የተጋነነ ሰልፍ ስቲም አለው የምትሉት ከዛ ከሚያውቀው ነገር በላይ አክት ላድርግ ካለ ነው። ወይ ደግሞ ሎ ሰልፍ ስቲም አለው የምትሉት ከዛ ከሚያውቀው ነገር በታች ወይም ደግሞ ወርዝ ከሚያደርገው ከሚያውቀው የሚለው ሞር እውቀት ቤዝድ እንዳይሆንብን ከምን አንግል እንያው ወርዝ ከሚያደርገው ሰውየው ለምሳሌ የ3 ወር የካሜራ እውቀት ብቻ ከሆነ ያለው በቃ የ3 ወር የካሜራ እውቀት ነው ያለው፣ የ3 ወር ችሎታ ነው ያለው። ስለዚህ ወርዝ የሚያደርገው 3 ወር ነው። ሪስፔክትም የምታደርገው ቫሊዩም የምትሰጠው የ3 ወር አይነት። ስለዚህ ሰልፍ ስቲሙም የ3 ወር አይነት ነገር ነው የሚሆነው። ግን ለሚፌኪት ምናምን ብሎ ለማስመሰል ምናምን ቢሞክር at the end of the day ካሜራ ተሰጠውና ተሞክረዋለህ እኮ ከዛስ አይችልም። 3 ወር ነው ካሜራ ነክቶ የሚያውቀው ወይ 1 ወር ነው ካሜራ ነክቶ የሚያውቀው። ፕሮባብሊ 2 ወሩን ጨምሮ ነው የነገረ። ሶ what's the point? ኮንፊደንት መሆኑ አክት ማድረጉ ምን ጥቅም አለው? ምንም ጥቅም የለው። you have to live it የሚኖር ነገር ነው ኮንፊደንስ። ስትጠየቅ ማወቅ አለብህ በዛ ጉዳይ ላይ። ስለዚህ ስትረስፉል ኮንዲሽን ውስጥ ብትገባ ኦኬ፣ በስትረስ ምክንያት የሰው ልጅ ፐርፎርማንስ ይወርዳል። እንደው የሆነ ሌቭል ግን ፐርፎርም አድርገህ ትወጣለህ። እና ካንተ በላይ የሚያውቁ ሰዎች ካልሆኑ በስተቀር ያው ስትረስፉል ኮንዲሽን ሲሆን በጣም ብዙ ፋክተር አለ። ኦፍኮርስ ካንተ በላይ የሚያውቁ ሰዎችም ሆነው ካንተ በታች ፐርፎርም ሊያደርጉ የሚችሉበት ኮንዲሽኖች አሉ። ግን አንደር አይዲያል ኮንዲሽን የተሻለ ፐርፎርም ታደርጋለህ የተሻለ የምታውቅ ከሆነ። ሶ አንድ ሰው ጎበዝ ለመሆን ኮንፊደንት ለመሆን በራሱ እንዲተማመን እርግጠኛ እንዲሆን ከሚያስፈልጉት ነገሮች አንዱ ማስትሪ ነው። ማለት በጉዳዩ ላይ በደንብ ማወቅ፣ ደጋግሞ መስራት። ሶ አስተናጋጅ ከሆንክ ያለህ ብቸኛው አማራጭ ምንድን ነው? ደጋግመህ ማስተናገድ። በቀን ውስጥ 10 ሰው ከሆነ የምታስተናግደው ከቻልክ 20 ሰው ማስተናገድ የምትችልበት ፖሲቢሊቲ ካለ እኔ ደክሞኛል እንደዚህ ምናምን የምትለውን ትተህ መሯሯጥ ዝም ብለህ በቃ ከዛ 10 ሰው ሊሆን ይችላል ቲፕ የሚሰጥህ it doesn't matter it's not about the tip። ጎበዝ ትሆናለህ፣ ጎበዝ አስተናጋጅ በቃ ከዛ ፕሮባብሊ ነገር ሬስቶራንት ሊኖር ይችላል። በዚህ ምክንያት ጀስት ጎበዝ አስተናጋጅ በመሆነ ምክንያት አንድ ሰው ይጠራህና በጣም ነው ደስ የሚለው ሰርቪስህና እኔ እንደዚህ አስባለሁ ብሎ ሼር ሰጥቶ ያስጀምራል። you never know that's confidence የሚባለው የሚሰራ ነገር ማለት ነው። ስታወርደው የሚሰራ ነገር፣ ካሜራ ስትሰጠው የሚችል ሰው፣ መኪና ስትሰጠው የሚነዳ ሰው፣ ኦር አውሮፕላን ስትሰጠው የሚያበር ሰው፣ ወይ ትልቅዬ ማሽን ስትሰጠው ኦፕሬት የሚያደርግ ሰው that's confidence። ማስትሪ መጀመሪያ ችሎታው እሷ ናት ማተር የምታደርገው። ሁለተኛው ኮንፊደንስ የሚሰጥህ ወይም አንድን ሰው ኮንፊደንት እንዲያደርገው ወይም አንድ ሰው ኮንፊደንት እንዲሆን የሚያደርገው ነገር ብዬ የማስበው ምንድነው? በአንተ ዙሪያ፣ በአንተ ሙያ፣ በአንተ አይነት ዘርፍ ውስጥ ወይ በአንተ አይነት ህይወት፣ በአንተ አይነት አመጣጥ የመጡ ሰዎች ሲሳካላቸው ማየት። ሰክሰስ ስቶሪዎችን መስማት ምናምን። ለምሳሌ የክፍለ ሀገር ልጅ ስትሆን የክፍለ ሀገር ልጅ ከምናምን ከተማ ከምናምን ቀበሌ ገበሬ ማህበር ምናምን የመጣ ሰውዬ ሰክሲድ ሲያደርግ ካየኸው ይሰጣል የሆነ ኮንፊደንስ። ይሄ ኢነረንት ነው ማለት ከውስጥህ ነው የሚወጣው እንጂ እንትናን አይቻለሁ በቃ እንትናማ ከተሳካለት ምናምን አትልም። ኢነረንትሊ ድራይቭ ያደርግሃል። እችላለሁ ማለት ነው ትላለህ። አትሌቲክሱ ለምሳሌ ከሆነ አንድ ተመሳሳይ አካባቢ ነው በብዛት የሆኑ ሰዎች የሚወጡት እና የሆነ አይነት ኢንስፓይሬሽን አለው። እነ ኃይሌ ሲወጡ፣ እነ ደራርቱ ሲወጡ፣ እነ እንትና ሲወጡ ስታይ እንትን ያደርግሃል። ኦፍኮርስ አካባቢው ላይ ያለው የመልክዓ ምድሩ አቀማመጡ ምናምኑ ማአት ፋክተር ቢኖርም ግን አንዱ ኮንትሪቢዩቲንግ ፋክተር ይሄ ነው። ስታይ ኦኬ ለምን እኔም አልሞክርም? እንትና እኮ ከተሳካላቸው ይኸው እንደዚህ በዓለም መድረክ ምናምን ትላለህ አንተ የሆኑ ሰዎች ሲሳካላቸው ስታይ ማለት ነው። ሁለተኛው በጣም ኢምፖርታንቱ ነገር ሰዎች ሲሳካላቸው ማየት ነው። if you want to be confident በራስ መተማመን እንዲኖር ከፈለክ ሰዎች ሲሳካላቸው ማየት ብቻውን ጥቅም የለውም፣ ግን የተወሰነ ክራንክ ያደርግሃል፣ ይገፋሃል ትንሽ። ይሄ ሁለተኛው። ሶስተኛውና ምናልባትም ከኤክስተርናል ሳይድ ሊመጣ የሚችለው ነገር ሰዎች ኢንከሬጅ ሲያደርጉ፣ ዙሪያ ያሉ ሰዎች ሰፖርቲቭ ከሆኑ፣ ኢንከሬጅ የሚያደርጉ ከሆነ፣ እንደዚህ አርግ እንዲሆን በርታ ምናምን የሚሉ ከሆነ እሱ ራሱን የቻለ ኮንፊደንስ ይሰጣል። በቃ የሆነ ነገር በሆን እኮ እንትን ያነሱኛል፣ እንደዚህ ብከስር እኮ እነከሌ ይሰጡኛል፣ ብር ያበድሩኛል ምናምን የምትለው ነገር ባካፕ ካለ ይሄንን ኦፍኮርስ መጽሐፍ ላይ ሪሰርች ላይ ምናምን ልናነበው እንችላለን። ፐርሰናል ኤክስፒሪየንስ ልንገራችሁ። አንድ ማቀው ባለሀብት ስለ ቢዝነስ ምናምን እያወራን ምን አለኝ፣ እንዴት ነው ቢዝነስ የጀመርከው ምናምን እያልኩት
የኔ በነገራችን ላይ ብዙዎቹ ሰዎች እንደዚህ ይላሉ ፎር ሰም ሪዝን ይገርመኛል። እኔ በድል ነው በቃ የተሳካልኝ ምናምን አለኝ። በቃ እንዳጋጣሚ ነው የነበርኩበት ሲቹዌሽን ጥሩ ነበረ ምናምን። ከዛ እንደዚህ መሬት ሸጥኩኝ፣ እጄ ላይ የተወሰነ ብር ነበር፣ እሱን አድርጌ ምናምን እንደዚህ አደረኩ አለ። ከዛ ሳልኩት በቃ አይ ኒው ኢት የሆነ ነገር ብሆን እንደዚህ ስላለ እሱን ሽጬ የአባቴ ምናምን መሬት ስላለ እሱን ሽጬ የሆነ ነገር አደርጋለሁ እና ከዛ እኔ ያኔ በጣም early stage ላይ ነበርኩኝ ከዩኒቨርሲቲ መውጣቴ ምናምን ነበርና የሆነ ስትራግል እያረኩ ነበር የሆነ ነገር ለማድረግ። የዛን ጊዜ አሁን እኔስ ምናምን አይነት ነገር አልኩት። ይከብዳል አለኝ። ላንተ ሊከብድ ይችላል ምክንያቱም ምንም ባካፕ የለህም አለኝ። እና ባካፕ መኖር በራሱ የሆነ አይነት ኮንፊደንስ ይሰጣችኋል እላችሁ ፈልጌ ነው ይሄን የነገርኳችሁ። ባካፕ የላችሁም ማለት ተስፋ የላችሁም ማለት ግን አይደለም። እሺ ግን የሆነ እንትን ይሰጣችኋል። ከስራ ብትባረር የሆነ ልትሰራ የምትችለው ነገር ካለህ ሙያ ካለህ ወይ የሆነ ቢዝነስ ላይ አደገኛ የሆነ ኪሳራ ቢገጥምህ ባካፕ የሆነ ነገር ካለህ ኢትስ ሳምቲንግ። ሌላው አራተኛውና የመጨረሻው ኢሞሽኖችህን ሃንድል የማድረግ ችሎታ። ይሄ ነው ሌላው ኮንፊደንስን ዲተርማይን የሚያደርገው ወይም ምን ያህል ኮንፊደንት ነህ የሚለውን የሚናገረው። ስትረስ ኢሞሽን ምናምን ሲመጣ እንዴት ነው ሃንድል የምታደርጋቸው? ይሄ በጣም ኮንፊደንት ነህ አይደለህም የሚለውን ይናገራል። ምክንያቱም ለምሳሌ ኢንተርቪው ከሆነ የገባኸው ትሪገር ያደርጉሃል። ለምን ሮዝ የመጣው ይለዋል። ደሞዙ ጥሩ ስለሆነ ልትላቸው ነው። እኛ ጋር ለምን መስራት አስፈለገ ምናምን ይሉህና ትሪገር ያደርጉሃል። ትሪገር የሚያደርጉ ጥያቄዎች አሉ። ትሪገር ስትደረግ እንዴት ነው ሪያክት የምታደርገው? ለምሳሌ እንዳንተ አይነት 30 ሰው ልቀጥር ይችላል ይልሃል። ያው እኔ ትችላላችሁ ግን እኔም ብትቀጥሩኝ እንደው የቤት ኪራይ እንትንም ስለደረሰብኝ ለእኔ ጥሩ ይሆናል፣ እኔም ብትቀጥሩኝ ይሻላል አይመስላችሁም? ብርም ቸግሮኛል እንደዚህ ልትላቸው አትችልም አይደለ? if you are confident ምን መናገር እንዳለበት አውቃለህ ማለት ኦፍ ኮርስ ቅድም ተናግሬያለሁ። ኤክስፐርቲሱ ካለ ታቀርበዋለህ፣ ታመጣዋለህ። ግን ኖሮህ ራሱ ኤክስፐርቲሱ ኖሮህ በጣም የሚገርም ችሎታ ኖሮህ ልክ ሲናገሩ የሆነ ነገር እንዴት ቢንቁኝ ነው ምናምን የምትል ከሆነ ሪሰንትሊ አሁን የኤምኤምኤ ፋይቶቹ ላይ ምናምን እንደዚህ አይነት ነገሮች ኦብዘርቭ አድርጌያለሁ። ኢሞሽናቸውን ሃንድል ማድረግ ባለመቻላቸው ፋይተሮቹ መሃል ማለት ነው ኢሞሽናቸውን ሃንድል ማድረግ ባለመቻላቸው ትልቅ ኦፖርቹኒቲ የጣሉ ሰዎች አውቃለሁ። እና ኤክስፐርት ሆነህ ትመጣና ትሪገር ሲያደርጉ እንዴት በክብር ትመጣላችሁ ምናምን ብለህ በክብር ምናምን የክብር ምናምን ጉዳይ ካደረግከው ይጥሏል፣ ትወድቃለህ። በቃ እንደዚህ ነው የሚሰራው። ማንም የእናት ልጅ የለም ላንተ ብሎ የሚጋጋጥልህ የሚሟሟትልህ አካል የለም። አክቹዋሊ ሀፕን አድርጓል። አሁን ሪሰንትሊ በቅርብ የተደረገው ቦክሲንግ ውስጥ አይታችሁት ከሆነ እንደዛ ሀፕን አድርጓል። እና ይሄ አንዱ ዲተርማይን የሚያደርገው ነገር ነው። በዩንጊያን ሳይኮሎጂ ነገሩን ስናየው ዩንግ ምን ይላል መሰላችሁ? ስለ ሻዶ ሲያወራ ኮንፊደንስ የሚባለው ሻዶህን ኮንፍሮንት ማድረግ ነው። በቃ ባጭሩ ምን ያህል ኮንፊደንት ነህ አንተ የሚለውን ዲተርማይን የሚያደርገው ምን ያህል ሻዶህን ኮንፍሮንት ማድረግ ትችላለህ። ፍርሃትህን፣ ለምሳሌ ፍራጃይልነትህን፣ ኤንቪ ውስጥ ያለውን ቅናት። ለምሳሌ አሰሪህ 3 ሚሊዮን ብር በአንድ ቀን ሜክ የሚያደርግ ከሆነና አንተ 10 ሺህ ብር 20 ሺህ ብር ከዛ ላይ ኮሚሽን የሚሰጥ ከሆነ ምን ያህል ትቀናለህ? ከዛ ያን ቅናትህን እንዴት ሃንድል ታደርገዋለህ? ይህንን ኤንቪህን ሃንድል የምታደርግበት መንገድ ነው ኮንፊደንስን ዲተርማይን የሚያደርገው። ፍርሃትህን ለምሳሌ 3 ሚሊዮን ብር በቀን ሜክ ልናደርግ ነው እንዲህ መደረግ አለበት ብሎ ኮንፊደንትሊ ሲነግርህ አሰሪህ አንተ ምን ያህል ታምንበታለህ በዚህ ጉዳይ ላይ? ባይሳካስ እንዲሄደን ፌል ብናደርግስ ምናምን የሚሉትን ፍርሃቶችህን እንዴት አድርገህ ኮንፍሮንት ታደርጋለህ? ይሄ ነው ዲተርማይን የሚያደርገው ይላል ካርል ዩንግ። እና ኮንፊደንት የምትለው ሰው በውስጡ ያለውን ጨለማ የማያውቅ ሰው ወይ ያልተረዳ ሰው አይደለም። ውስጡ ያለውን ጨለማ አውቆ ግን በቁጥጥሩ ስር ያዋለው ሰው የለም። የተቆጣጠረው ሰው እንደዚህ አይነት ሰው ነው ኮንፊደንት የምትለው። እንደውም ዩንግ ምን ይላል መሰላችሁ? በጣም ቆንጆ አባባል አለው። አንድ ወደ ገነት እያደገ ያለ ዛፍ ካለ ወደ ገነት ለማደግ ነሰሰርሊ ስሮቹ ወደ ሲኦል ማደግ አለባቸው ይላል። እስከ ሲኦል ድረስ እስከ ጥልቁ ድረስ መውረድ አለበት ስሩ። እንደዛ ያለ ዛፍ ነው ጠንክሮ እስከ ገነት ድረስ ማደግ የሚችለው። ስለዚህ ምን ያህል ኮንፊደንት ነው? ኮንፊደንስ ከየት ነው የሚመጣው ካልከኝ እዛ ሄል ውስጥ ምን ያህል መከራ ተሸክመሃል፣ ምን ያህል ነገር ኢንዱር አድርገሃል፣ ምን ያህል ኤክስፐሪመንት አድርገሃል፣ ስንት አምፖሎች አቃጥለሃል የሚለው ላይ ነው የሚወሰነው። ሶዛት የኤዲሰን አምፖል ምናምን ተብሎ እንዲወራለህ ስንት አምፖል አቃመጡ 1000 10000 ስንት አቃጥለሃል፣ ስንት መሬት ጥሰህ አልፈሃል የሚለው ነው ኮንፊደንስ ዲተርማይን የሚያደርገው እንጂ you cannot fake it። ፌክ ኢት የሚል ሰው ራሱ ስትሰሙ ዶንት እንዳታምኗቸው። በቃ ጄኒውንሊ ኖረህ ጄኒውንሊ መሞት ይሻላል። ከነ ስንፍና ከነ ውድቀት ጄኒውንሊ መሞት ይሻላል ከማስመሰል። የፌክ ኮንፊደንስ ችግሩ ምን መሰላችሁ? አሁን ፌክ አድርገው ችግር የለውም እኮ የሆነ ጊዜ ላይ ይሳካል ምናምን አይደለ? ፌክ ኮንፊደንስ ፍራጃይል ነው። እንደዚህ ነው የሚወድቀው፣ ይታወቃል። እኔ ላውድ ነው በጣም እዩኝ ያበዛል፣ ቫሊዴሽን ይፈልጋል። የሆኑ ሰዎች ኮንፊደንት እኮ ነህ
እንዲሉት ይፈልጋል። አለዛ ፐርፎርም ነው እያደረክ ያለኸው፣ እያሳየህ ነው እንደምትችል ጎበዝ እንደሆንክ ነው ፐርፎርም እያደረክ ነው። እንዴት ነው ጠንካራ የምትሆነው? ወይም ጠንካራ እንደሆንክ እንዴት ነው ለሰዎች የምታሳየው? ነሰሰርሊ ማሳየት አይጠበቅብህም፣ ግን እንዴት ነው ጠንካራ የምትሆነው? ጠንካራ በመሆን። ፊዚካሊ እንዴት ነው ጠንካራ የምትሆነው? ስፖርት በመስራት መከራን ኢንዱር በማድረግ። ሜንታሊ እንዴት ነው ጠንካራ የምትሆነው? ሜንታሊ ጠንካራ ነህ የምትባልባቸውን ኬዞች ሄዶን በመጋፈጥ። አለዛ ቫሊዴሽን ሲክ ታደርጋለህ። አክት ስለሆነ ፐርፎርም እያደረግ ስለሆነ ያለኸው የሆኑ ሰዎች እንዳያጨበጭቡልህ ትፈልጋለህ። ዶሚኔት ማድረግ ትፈልጋለህ። ሩም ውስጥ 4-5 ወንድ ምናምን ተሰብስቦ አንተ ብቻ ምናምን የሚደመጠው አንተ ብቻ ኃይለኛው ምናምን ለመሆን ትሞክራለህ። ይሄ የፍራጃይል ኮንፊደንስ የደካማ ኮንፊደንስ ውጤት ነው። ስለዚህ ፌክ ኮንፊደንስ እንደዚህ አይነት አሰስ ገሰስ ስላለው ይቀርባችሁ ነው የሚሻለው። እኔ እንደዛ ነው የማስበው። ሪል ኮንፊደንስ ግን መምጣት ይችላል። በምን? በስራ። there is no ቺት ኮድ የለውም። ሰርተህ ነው የምታመጣው። ሰርተህ ማለት አሁን የምትሰራው ስራ ላይ ጎበዝ ሁን። ከዛስ በዚህ ጉዳይ ላይ ሲጠየቅ እንዳንተ የሚያውቅ ሰው እንዳይኖር፣ እንዳንተ ኤክስፐሪመንት ያደረገ እንዳንተ የሞከረ ሰው እንዳይኖር። ከዛስ ማንም ሰው አይናገር እንደዚህ እኮ መስራት ይችላል ምናምን ሲሉ አንተ የዛሬ 5 ዓመት ሞክረዋል እሱን እና what do you feel? አሁን የዛሬ 5 ዓመት የሞከርከውን ነገር መጥቶ አንድ ሰው ኤክሳይትድ ሆኖ ምናምን ሊያብራራልህ ቢሞክር፣ ወይ ደግሞ የሆነ ቦታ ልትቀጠር ሄደህ አንተ የዛሬ 5 ዓመት የሞከርከውን ነገር እንደዚህ አይነት ስትራቴጂ አውጥተን እንዲል እንሞክር አስበናል what do you think about it ምናምን ቢሉ ምን ፊልም የምታደርግ ይመስልሃል? that's confidence። አሁን you know it አይደለ? ሞክሬዋለሁ ከዚህ በፊት አይደለ? አትጮህም ይበል በጣም አሜዚንግ ነገር ነው። እንደዚህ አይነት ማታውቀው ከሆነ እንዴት ፌክ እንደምታደርገው ላሳይ። በጣም አሜዚንግ ነገር ነው። እንደዚህ አይነት ብሪሊየንት የሆነ አይዲያ እስካሁን አይቻል አቅም ሌትስ ዱ ኢት በቃ ኤክስኪዩት እናደርገዋለን እንሰራዋለን ምናምን ብለው ወጣ። ገስዋት አትሰራውም። ለምን? የዛሬ 5 ዓመት ሞክረኸው ቢሆንና ፌል አድርጎ ብታየው ኖሮ እንዴት እንደማይሰራ ይገባህ ነበር። አሁን አልሞከርከውም። የዛሬ 5 ዓመት መሰራት ያለበትን አሁን ተሞክረውና ፌል አድርገህ ታየዋለህ። ፍራጃይል ነው፣ ይሰበራል ኢጎ። ሞክረኸው ከሆነስ ነው ጥያቄው። ሞክረኸው ከሆነ እንዴት እንደማይሰራ ጥሩ ሀሳብ ነው ያሰባችሁት። የዛሬ 5 ዓመት ሞክሬው አውቃለሁ እና እንደዚህ ስለሆነ አይሰራም። what do you think ሰዎቹ የሚመስላቸው የዚህ ሰዓት? ስቱፒድ ከሆኑና የሰው ሀሳብ የማይቀበሉ ሰዎች ከሆኑ ጥለው ይሄዳሉ። በቃ እዚህ ጋር ትባረራለህ፣ ይቀጥላሉ፣ ፌል ያደርጋሉ። ስማርት ሰዎች ከሆኑስ ጥሩ ነው ያሰብከው፣ ምንድነው ታዲያ ኦልተርኔቲቭ ብለህ ታስባለህ ይሉሃል። አንተ በዚህ ጉዳይ ላይ ኤክስፐሪመንት ስላደረክ ሰጀስት ታደርጋለህ። አሁን የዚህ ሰዓት እንዲህ ብለህ ተቀመጥክ፣ እንደዚህ ብለህ ተቀመጥክ ምናምን፣ ይሄ ፖስቸርህ ፖዚሽንህ ኢዳዝንት ማተር ናቹራሊ ይመጣል ራሱ። ማለት አይ ኖ አሁን ጆርዳን ፒተርሰን ስታንድ አፕ ስትሬት ዊዝ ዩር ሾልደርስ ባክ የሚል ህግ አለው 12 rules for life ላይ። ቴክኒካሊ ህጉ እንደዚህ ብለህ ተቀመጥ ማለት ይመስላል፣ ግን አይደለም። ስናት አባውት እንደዚህ ብሎ ስለመቀመጥ ስለ ሎብስተር ስቶሪ ምናምን ስለሚያወራ ካነበባችሁ ታገኙታላችሁ። ኢትስ አባውት ቢንግ ፕሪፔርድ። የሆነ ሰው እንትን ታውቃለህ ሲል አውቃለሁ ለማለት የሚያስችል አይነት ዝግጅት ያስፈልጋል። ቀጥ ብለህ ለመቆም የሚያስችል ማለት ነው። አይ አላውቀውም የሚል ሆርሞናል ዲፍሌሽን የሚያመጣ ዝቅ የሚያስደርግ የሚያስጎነብስ አይነት ሆርሞናል ዲፍሌሽን የሚያመጣ አይነት ችሎታ ይዘህ ከሆነ ሄድከው ይቀጠቅጣል ያገኘ ሰው በሙሉ። ይሄንን ፌክ አድርገህ የምታልፈው ከመሰለ አይሰራም። ሞክረው አይሰራም፣ ሞክሬዋለሁ አልሰራም። ይሄኛው ግን ይሰራል። ፕሪፔርድ መሆን መዘጋጀት መቻል ይሰራል። ስለዚህ ኮንፊደንስ ወይም በራስ መተማመን የሚባለው የስራ ውጤት ነው። ሰርተህ ነው የምታመጣው። እንዴት ነው ጠንካራ የምትሆነው? በመስራት። እንዴት ነው ጎበዝ የምትሆነው? በመስራት። እንዴት ነው ኮንፊደንት የምትሆነው? በመስራት ነው። ስለ ኮንፊደንስ ይሄን ያህል ካልን የሚበቃን ይመስለኛል። ኔክስት በቀጣይ ቪዲዮ እንገናኛለን። ሀሳባችሁን ግን አጋሩኝ እሺ፣ ኮሜንት ላይ